ሰላም እንዴት ዋላችሁ? እንዴት ናችሁ? ኑ ከዚህ ጋር ቆንጆ እራት ምሳን ስራ የምሰራበት ከዚህ ጋር ሳህን አለ። እንደምታዩት ዘይት አለው። ከዛ በርበሬና ሽሮ ከዚህ ጋር አለ። ሽሮ ይሄው የተቀመመ የምጥን ሽሮ ነው። ሽሮን 3 የሾርባ ማንኪያ። አሁንም በርበሬውን የምትፈልጉትን እኔ እኩል ነው የማደርገው። የቤት ይሄ የወጡ ስለሆነ እኩል የሾርባ ማንኪያ አንደኛው አልሞላ። እንደዚህ ዘይት ከዚህ ስራ አለ ኦልሬዲ። እንደዚያም ማስለዋለሁ። ዘይት የምትፈልጉትን ዘይት መጠቀም ትችላላችሁ። ሽሮ መጨመር ትችላላችሁ። በርበሬ ቀይ እንዲሆን ወይም እንዲያቃጥላችሁ የሚያቃጥል በርበሬ ከሆነ ሽሮ መጨመር ይቻላል። እንጀራ ይኸውላችሁ አመጣሁኝ። ከዚህ አለኝ እንጀራ። ከዚህ ጋር ይሄን ስንበጠብጥ ውሃ ትንሽ መጠቀም ትችላላችሁ። በዘይት ብቻ መጠቀም ትችላላችሁ። እኔ ሞቅ ያለ ውሃ በትንሹ አለ። ይወፍራል እንደዚህ ስትመቱት። አያችሁት? ወፈረ። አሁን በማንኪያ መቀባት ትችላላችሁ፣ በእጃችሁ መቀባት ትችላላችሁ። እኔ ግላብ አለኝ። እንደዚህ ላድርግና ስቀባው ላሳያችሁ። የሽሮ ቃተኛ ታውቃላችሁ? እስኪ ታምዛፕ በሉ ፕሊዝ። ጎበዝ ልጅ ሳይሆን ጎበዝ ብላችሁ ጻፉ። ይሄን በማንኛውም ሰዓት መብላት የምትችሉት ወጥ ከከበዳችሁ ማለቴ ወጥ መቀየሪያ ከፈለጋችሁ የምትበሉት ነው። ሌላው የሚጾሙ ልጆች ካላችሁ በርበሬውን ሳታበዙ በቃ የሚፈልጉትን በሚፈልጉት መጠን ወይም ሽሮውን ሳታበዙ እንደዚህ አድርጋችሁ ቀብታችሁ ለልጅ ዋው ምራቄን እየዋጥኩ እኮ ነው እኔ። እና እንደዚህ ቀብታችሁ ለልጆቻችሁ መላክ ትችላላችሁ። በጣም አሪፍ ነው። እስኪ ቆይ ገልብጠን እናየው። ይኸውላችሁ ቃተኛ እንደዚህ ነው። ቃተኛ ትክክለኛው በዚህ ቅቤው ሲወጣ ነው የሚታየው። ግን ይሄ ዘይት ስለሆነ እኔ ብዙ እንትን አልልበትም። ይሄን ይመስላል የኔ እራት። ምሳም እራትም ስለሆነ እንደዚህ ነው የምጠቀመው እኔ ዛሬ። ታምሳፕ በሉ፣ ሸር ኮፕ ሊንክ አድርጉ። ልጆችም ይወዱታል እንደዚህ። በተለይ በበርበሬ በጣም ነው የሚወዱት። በበርበሬ ብቻ ተቀብቶ ይወዱታልና ከዚህ ጋር ትርፍ ስላለኝ አንዱን ከላይ አምጥቼ መጨመር እችላለሁኝ። አያችሁት? 2 እንጀራ የበጠበጥኩትን 2 የሾርባ ማንኪያ በርበሬና ሽሮ ነው ለ2 እንጀራ። በወፍራሙ እናንተ በስሱ መቀባት ትችላላችሁ። በወፍራሙ እኔ በወፍራሙ በተለይ ታችኛው በወፍራሙ ነው የቀባሁት። የላይኛው በስሱ ነው። ምክንያቱም ከዚህኛው በጀርባ በኩል ስለሚቀባ እንዳይበዛበት። እንደዚህ አድርጋችሁ በደንብ ቅብት አድርጉት። በተለይ የምትቋጥሩ ከሆነ ለምሳ ለእኛም ራሱ ላዋቂ ይሆናል እና የምትቋጥሩ ከሆነ በደንብ ብትቀቡት ጥሩ ነው። ከቤት ወዲያውኑ አሁን የምትበሉት ከሆነ እንደዚህ ከላይ እንደቀባሁት በስሱ ቀብታችሁ ተጠቀሙ። ትወዱታላችሁ። ይሄን ይመስላል። ታምሳፕ ሼር አድርጉልኝ። ቲክታክ ላይ ያላችሁ ጓደኞቼ ኮፕ ሊንክ አድርጋችሁ ለሰው ሸር አድርጉ። ዩቱብም ያላችሁ ሸር አድርጉ ለጓደኞቻችሁ። ትወዱታላችሁ። እውነት መቀየሪያ በጣም ቆንጆ ምግብ ነው። በተለይ ስራ ውላችሁ መታችሁ ወጥ እያለ እንኳን ማሞቅት ከደከማችሁ ወጡን መቀየር ከፈለጋችሁ ምራቄን እየዋጥኩ እኮ ነው። አይገርምም? ግን እናንተ እያወራሁ እናንተ አልበላችሁም እና ትኩስ እንጀራ ካላችሁ ያደረ እንጀራም ካለ ሞቅ አድርጋችሁ እንደዚህ መስራት ትችላላችሁ። አሁን እየጋገራችሁ ከሆነ ተጠቀሙበት፣ እንዳያልፋችሁ። ትወዱታላችሁ። ለእናንተ ለአዋቂዎች ከሆነ እኔ ከልጆቻችን ጋር ስለምንመገብ እንትን አልልበትም። በስሱ ቃሪያና ሽንኩርት ከትፋችሁ እዚህ ነስነስ አርጋችሁ ጥፍጥፍ አርጋችሁ ብትበሉት በጣም ያምራል። ወይ በሌላ ቀን አሳያችኋለሁ ከፈለጋችሁ አሰራሩን። እኔ ስለምወደው ተጠቅሜበት ስለማቀ ነው የምነግራችሁ። እኔ ወጥ ብዙ ጊዜ እንትን ስለሚከብድና ብዙ ጊዜ ወጥ ስለማልሰራ ጠበስበስ ነገር አትክልት ነው የምጠቀመውና እንደዚህ ነገር እወዳለሁኝ። ደስ ይለኛል። ሞቅ ያለ በቃ ወዲያውኑ ተሰርቶ ምናምን የምጠቀም ነገር ፍሬሽ የሆነ ደስ ይለኛል እና ለዛ ነው ማሳያችሁን። የምወደውን ነገር ስለምወደው ነውና ስለምወድ ለምን ለእናንተ ሸር አላደርግም ብዬ የምትጠቀሙበት ከሆነ ነው። እሺ
እና ወዳችኋለሁ፣ አከብራችኋለሁ። ታምሳፕ ሼር ኮፕ ሊንክ አድርጉ። ሰላም ሁኑልኝ ባይ